እንደዚህ ሶል በየፈቀድክላት ነው ሩታ እኮ ነች ንገራት እንጂ እንደዚህ በእናትህ እኔ ሩታ ሆኖ አልዘነጋሁትም ግን ካንተ ጋር ያለ ነገር እንደጨረሰች ነው እኮ ማውቀው አይደል እንዴ አንቺ ሄርሜላ የሚለው ነው እየሞከርክ ነው ያለው ኤፍሬምና ሩታ ሄርሜላ ስትመጣ እንደማትፈልግ እሺ ለምን አታሪ አትፈልገኝም አንተ ምን ብለውኝ ነበር ይሄ ነው አትፈልጊው ሆነ ተከናወነ ሁሉም ነገር ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ ደህና ነኝ። እናንተ እንዴት ናችሁ? በያላችሁበት ያለ ረህመትና እዝነት ከእናንተ ጋር አይለይላችኋለሁ። እንዴት ናችሁ? ኢድ እንዴት አሳለፋችሁ? ኢድ እንዴት ነበር? አሪፍ ነበር አልሐምዱሊላህ። ከኔ ጋር ሁሉ ኸይር ነው። እንግዲህ አልሐምዱሊላህ አላህ እንግዲህ ለሚቀጥለው ለረመዳን ኢድ በሰላም አደርሰን ከዛም ቀጥሎ ለኢድ አልአድሃ አረፋን በዓል በሰላም አደርሰን ያ ረቢ። እስከዛ ደግሞ ኢድማችንን ከይር ስራ በመስራት ምን ጠብቀው አላህ አድርገን ያ ረብል ዓለሚን። እናንተ እንዴት ናችሁ? ስራ ሲሆት እንዴት ይዟችኋል? ሙቀትስ እንዴት ነው? ሙቀት በአሁኑ ሰዓት የከበደ ነው። ብቻ አልሐምዱሊላህ ማለት ነው። ራሳችሁን ጠብቁ። እና ዛሬ ተመልሼ መጥቻለሁ። እንግዲህ ተመልሼ ስመጣ በአብርሃምና በሩታ በኤፍሬም እንደገና በሄርሜላ ነው የመጣሁት። እና ቻናሌን ሰብስክራይብ፣ ሼር፣ ኮሜንት ያደረጋችሁ ከኔ ጋር አብራችሁ ቆዩ። ሀቂቀተን በጣም የሚያስጠላና በጣም የሚዘጋ ስራ ነው እንግዲህ የሰሩት ያሉት በተለዩም ሩታ ማለት ነው። በነገራችን ላይ ሩታ በጣም ነጥብ ያስጣለች ነው ሀቂቀተን ነው የምላችሁ ማለት ሩታ ሳይሆን እንትና ሄርሜላ ማለት ነው። በሩታ ግን ነጥብ የተለቀመባት ነው ያለ ማለት ነው። ምክንያቱም መጀመሪያ ነበር ምንድነው ያንን አክል ሲለምናት በራስነቷ ጊዜ በጣም ሲለምናት ከራስ ወጣች ሲለምናት ከሷ ጋር ለመኖር ተስፋ ኖሮት በጣም ሲፈልጋት የነበረ ጊዜ እምቢ አሻፈረኝ አልፈልግም ቢላ አሁን ደግሞ በአሁን ሰዓት ምን ላይ ነው ያለችው? ሀቂቀተን በጣም ያስጠላል ማለት ነው። አሁን በነገራችን ላይ ሁላችንንም ምን ፈርድባት በሄርሜላ ነበር ማለት ነው። ሄርሜላ ለምን በሰው ህይወት ገባሽ? ትተሻቸው ውጪ፣ ልጃቸውን ያሳድጉ፣ ያን ሁላችንም የተቻለ ነበር ማለት ነው። ነገር ግን እሷ ብዙ ሰው ሲሰድባት በአካሉም ሆነ በኮሜንት ሲሰድባት አንገቷን ደፍታ እምቢ ብላ ተቀምጣ ከአብራም ጎን ሆና አሁን ሄርሜላ ናት ተሻለቻት ማለት ነው። ከምን ከልጁ እናት ከሩታ ማለት ነው። ሩታ አስለን ተወደድኩ፣ በህዝቡ ዘንድ ተወደድኩ፣ በቤተሰብ ዘንድ ተወደድኩ ቢላ በጣም በጣም ከልክ በላይ የተጨማለቀች ነው ማለት ነው። ሀቂቀተን ነው የሚላችሁ። እኔ በጣም ያስጠላኝ ነገርን ሁላችንንም ስላየነ ነው ማለት ነው። አያችሁ ከዚህ በፊት የሆነ ሀብል ገዝታ መታ አድርግ ስትለው እምቢ ብሏት ነበር። አልፈልግም ሀብል አለኝ አልፈልግም ብሏት ነበር። ደግሞ ደጋግማም ለሚነው ነበር። ያ ደግሞ ምንድነው የሁለቱ ሴራ ነበር። የማ የፍሬምና የሩታ ማለት ነው። የሁለቱ ሴራ ነበር። እምቢ አለ። በስተመጨረሻ ግን እንዴት ሆኖ እንደታሰረ ባላቅም አሁን ታስሮ አስለን ቢስሚላሂ ረህማን ረሂም። ሀቂቀተን ነው የምላችሁ። እንስሳ ራሱ በዚህ ልክ አይታዘዝም። እንስሳ ራሱ ማለት ነውና የሚታዘዝላትን ነገር ሲታይ አላሁ አክበር። ምንድነው መስላችሁ ውዶቼ ማለት ነው። አሁን እሷ የያዘችው ያኔ በቃ አድላረል በቃ ሬሳውን ነው። አሁን አንድ ሰው ከሞተ በኋላ ሬሳ አይንቀሳቀስም። በቃ አብርሃም ልክ እንደዛ ነው። ትንሽ ነፍስ ያለው በቃ ከሬሳ የተሻለው ትንሽ ነፍስ አለው። ሲል ይሄዳል እና ሲባል ይመጣል ማለት ነው። ገባችሁ አይደለ? ይሄ ነገር ነው ያለ ማለት ነው። እኔ አንድ ጥያቄ አለኝ። አሁን ለምሳሌ መጀመሪያ ጊዜ በሀቅሉ ጊዜ አልፈልግሽም እኔ ከሄርሜላ ራሱ በሉን ራሱ ሀታ ከዚህ ለወንድሙ ነው ይሄን ጥያቄ ያቀረበለት። እኔ ከሄርሜላ ጋር ራሱ እንኳን ባልሆን የሩታና የኔ ነገር አብቅቷል፣ ከሩታ ጋር መቼም አልሆንም ብሎ ግልጹን ነግሮታል ማለት ነው። ለማን? ለወንድሙ ተብዮ ማለት ነው። ወንድምዮ ግን ምንድነው ያደረገው? ከሩታ ጋር አድጎ መተትና ያሰራበት ማለት ነው። ያ መተት ደግሞ እሺ አንድ ጥን ነገር አለኝ። ለምሳሌ መተት የሸይጣን ስራ ነው። በማንኛውም ሃይማኖት የማይፈቀድ ነገር ነው። ከምኑም በላይ ደግሞ
የዱንያና የአኬራ ቤታችንን ያበላሽነበት ነገር ነው። አዱንያም ላይ ሰላም አናገኝም፣ አኬራ ላይ ደግሞ ይበልጥ ቅጣት አለን በዚህ ነገር። ምክንያቱም የሰውን ህይወት የሰውን ነፍስ ነው የቀማነ ያለ ነው። ይህንን መተት ምንሰራውም ወይም ደግሞ ምናሰራውም ሰዎች ማለት ነው። በቃ ፈቅዶልን እኔ ፈልገዋለሁ፣ እሷን ይፈልጋታለሁ፣ ስለምፈልጋት ከሷ ጋር ይኖራለሁ ብሎ ካሰባ ይምጣ። ካልፈለገው ደግሞ በመተት አስገድዶ ቤት ላይ አስቀምጥቶ እንዳውልት ነው ወይም ደግሞ እንደ ሶፋ ላይ የሆነ ጌጣጌጥ ይቀመጣል። እንደዛ እንትን እንድታርገው እንደ ቁጭ ለማድረግ ለምን እንደዛ ታደርጋለች? ሰውስ ለምንድን ነው ዝም የሚለው? ሀቂቀትን እንምላችሁ ሀገር ላይ ህግ የለም ወይ? የሚሰራው ነገር በአጠቃላይ ሚዲያ ላይ አደባባይ ላይ ነው ያለ። ህግ የለም ወይ? ህግ ላዚም እዛ ጋር ነፍስ ከጠፋ በኋላ እንደ ሬሳ ሊያነሳ የሚመጣው አሁንስ ያስጠላል። ወላሂ ላዚም ሚዲያ ነው የያዘው። በዛ ላይ ደግሞ እዛ ጋር ሁላችንም አፋችን ከፍተን ምናይበት ጋር ነው። ምክንያቱም ዩቲዩብ ሼር አድርገዋል። የፈለገበት ያ ቪዲዮ የፈለገበት ቦታ ይደርሳል። ምክንያቱም ኸይር ስራ የሰራችሁት ኸይር ስራችሁ ሰው ጋር አይደረስም። መጥፎ ስራና ይሄ ሸር ስራ ሰውን ለማስተማር ነው ወይ ለምን ለማድረግ ነው? ዩቲዩብ ሼር አድርገዋል፣ ወዳ የፈለገበት ሰው ጋር ይደርሳል ማለት ነው። ሚዲያ የማይጠቀም የለም። ዛሬ የ3 ዓመት ልጅ የ5 ዓመት ልጅ ሚዲያ ላይ ነው ያለ። ገባችሁ አይደለም? ለምንድን ነው ህግ አይኖርም ወይ? የሰው ህይወት እስከሚጠፋ ድረስ አሁን ይሄ ልጅ ከላስ ሞቷል ማለት ነው የሚሻለው፣ ሞቷል ማለት ነው የሚሻለው። ምክንያቱም ሲል ይሄዳል፣ ና ሲባል ይመጣል። ጌታዬ ትዕግስቱን ስጣኝ፣ አልፈልገሽም በላት። ከሩታ ጋር ነው መኖር ይፈልጋለሁ በላት። እኔ አልፈልገሽም ከሩታ ጋር ነው የሚኖረው። አላሁ አክበር ሐስቢና አላህ ወኒዕመል ወኪል። ሀቂቀትን ያስጠላል በጣም። እሺ ሩታ አሁን ይሄ ልጅ እንደዚህ ስትለው ሄዳል፣ ና ስትለው ይመጣል። እንደዛ ያለ ነው ህይወቷን የምትቀጥለው ወይስ እንዴት ነው? እኔ ጥያቄ የሆነብኝ ነገር ይሄ ነው። እሺ ወይን ከሂደት በኋላ ይሄ ነገር ሰልችቷት ምንም ነገር ማለት በእርግጥ እውነቴ ነው የምላቸው ፍቅር ያልቃል። ገባችሁ አይደለም? ፍቅሯ ባለቀበት ሰዓት፣ አልፈልግም ባለሽ ሰዓት፣ ባስጠላሽ ሰዓት ይሄ ነገር ምንድነው ልታደርገው? ይሄ ምንድነው የሚባለው? ጉድ ልታስከሽፍ ነው ስትሄድ ያሰረው ወይም መተት ያደረገው ሰውዬው ይኖራል ወይ ሴትዮዋ ትኖራለች ወይ? ምክንያቱም አላህ ለፈተና እኮ ብዙ ነገሮችን አደርግብናል። ሀቂቀተን ነው የምላችሁ ብዙ ነገሮችን። ምክንያቱም እቺ ሩታ ሀይ በቃ አሁን ወደ እኔ ተመልሷል፣ ሀይ አሁን ካሁን በኋላ ከልጄ ጋር ይሆናል፣ እኔ የፈለኩትን አድርገን ለፈለኩትን ስላደረግኩ የትም አይድም፣ ወደ ሀቅሉ መመለስ አለብኝ ብላ ይሄ መተቱን ያደረገችበት ጋር ስትሄድ ሰውየው ወይ ሊሞት ይችላል፣ ወይ ሌላ ቦታ ሊሄድ ይችላል፣ አድራሻው ልታገኝ ትችላለች፣ ወይ ሊሞት ይችላል። እሺ መርሃባ። ወይን ሴትዮዋ እንደዛ ልትሆን ትችላለች ሴት ያደረገችላት ከሆነ። ከዛ በኋላ አብርሃም ህይወቱ ማንነቱ እንዲህ አይደል እየቀጠለ ያለ፣ እንደዚሁ ነው የቀጠለ ያለ ማለት ነው። ያ ማለት አብርሃምን በቁመት ገደለችው ማለት ነው። በቁመት ገደለችው። በቁመት ማንም እንትን እንዳይለው አደረገችው። እሺ ነፍሷ ሰላም አገኛል? እሷ ሰላም አገኛል? ነፍሷ ሰላም አገኛል ወይ ነው እንጂ የራሷን ህይወት እኔ አልፈልግሽም ካላት አልፈልግሽም ከተባለ ሌላ ነገር አስለን ምን ይመጣል? ወላሂ ምንም የሚመጣ ነገር የለም። አልፈልግሽም እኔ ምንም አልፈልግሽም ብሎ ደግሞ አልፈልግሽም ሲላት ስሜቷ ምንም አይነት ስሜት አይሰማትም። ያንን አክል ደነዝናት እንዴ? ተማርን ይላሉ። ያልተማርን እኛ እንሻላለን 10 እጅ ማለት ነው። ሀቂቀትን ነው የሚላችሁ። አሁን በነገራችን ላይ ሀቅላቸውን በአጠቃላይ ታውኳል በዚህ ዶራር ምክንያት ማለት ነው። አላህ ይስቶርና በስ ወይስ ሄርሜላን አናቷን ለመድረስ ነው? ሄርሜላ እኮ ወላሂ በጣም ተሻለቻት 10 እጅ ማለት ነው። ምክንያቱም መጀመሪያ ጊዜ ሄርሜላን ነው ባለጌ አድርገን ያየናት ተነበረው ማለት ነው። ሄርሜላ ግን በቃ ያኔ በቃ ተገቢ ሆና የተገኘች ናት። ተረጋግታ ሁሉንም ነገር በስነ ምግባር ያደረገች ሴት ናት። ዝም ብላ ማለት ነው። አያችሁ፣ የሚጠሉት ሰው ጥሩ ነገርን የሚታዩበት ነው። የሚትወዱት ሰው ደግሞ
ቆሻሻና የሚያስጠላ ነገር በስተመጨረሻ የሚታዩበት ነገር ነው ማለት ነው። ሀቂቀተን በጣም የሚያስጠላና በጣም የሚዘጋ ነገር። እሺ ወንድም ተብዮ ደግሞ ማለት ነው አብሮ አይደለም በአንድ ማጽን ያወጡት ሂሉልታ ሰው ምን ይለኛል ቢያንስ አባቴ እናቴ ምን ይለኛል የሚባለው ነገር ሀይሚሮ አስላን እሱም ተናጥቆ ከሆነ ማለት ነው አባቴ እናቴ ምን ይለኛል በዚህ ወንድሜ ለምንድነው እንደዛ ማደርገው ብሎ አስቦ አይመለስም። ምን አይነት ደነዝ ህዝብ ነው የሞላው። ሀቂቀተን በጣም ያስጠላል ወላሂ ለአዚም ማለት ነው። እንዲህ በጣም ያስጠላል። እኔ የአብርሃም መጨረሻውን ለማየት በጣም ጓጉቻለሁ። ሀቂቀተን ነው የምላችሁ የአብርሃምን መጨረሻ ለማየት በጣም ጓጉቻለሁ። እንዲህ አስተግፈሩ